ጌታ ተወለደ ትለኛለህ። ስንቴ ነው የሚወለድ ብለን እንጠይቃለን። እያየን ነው። በየዓመቱ ይወለዳል እያልከን። በሬ ለመብላት የፈለገ ሁሉ እንኳን አደረሰ ይላል። ለምኑ ስትለው ለጌታ ልደት ይላል። ጌታ እኮ ተሰቀልክ፣ ሰቀልከው እኮ እንደ ሞት ቀራንዮ አጣድፈን የሰቀልከው። እሱ እኮ እንደውም መሄድ አልፈለገም ነበር፣ የተወሰነ መንቀሳቀስ ይፈልግ ነበር። እኔ በጣም እንደውም ጌታን ባገኘው ኖሮ እኔ በጣም ብዙ ከሱ ጋር ዲስከስ የማደርገው ነገር ይኖር ነበር። እናንተ ናችሁ አጣድፋችሁ የገደላችሁት። ሳይፈልግ ነው ጌታን ወደ መጣበት የመለሳችሁት። ባታዋክቡት ኖ ደብሮት አይሄድም ነበር። አሁን እኔ ያገኘው ነበር። ኢየሩሳሌም ሂጄ መቼም እዚህ አካባቢ ነበር ቢንቀሳቀስ ሂጄ ማግኘት ፈልግ ነበር። መጠየቅ ፈልጋለሁ። የሰው ልጆችን እንዴት ነጭና ጥቁር አድርገህ ፈጠርካቸው? አንዱን ማንቆርቆሪያ ተሸካሚ፣ አንዱን ማንቆርቆሪያ ሰሪ፣ አንዱን አውሮፕላን ተሳፋሪ፣ አንዱን አውሮፕላን ሰሪ አድርገህ ለምን ፈጠርከው? አንዱ መጽሐፍ ቅዱስ ተሸክሞ እንዲዞር፣ አንዱ ደግሞ ሴልፎን ይዞ እንዲሄድ እንዴት አረከ ሰራው የሚል ጥያቄ ለኢየሱስ ክርስቶስ ማቀረብ መጠየቂያ አይቀር። እሱም እየሰማ ነው። እሱም ያውቀዋል። የልብ አምላክ ነው። ግን አላገኘነውም። ኢየሱስ ያገኙት ሰዎች አልጠየቁትም። ኢየሱስን ጥሩ ነገር አልጠየቁትም። ለምንድነው በምድር ላይ ኃጢአትን ለማምጣት ያሰብከው? የሰው ልጅ የፈጠርከው ለመደበሪያ ነው። እኛ ምን አገባን? የተሰራው ነገሩን ሁሉ መንቀሳቀስ አለብን ወይ? ለምን ሰራው ብለን መጠየቅ ነበረብን። መልስ እናገኝ ነበር ብዬ አስባለሁ። በዘመኑ ብኖር እኔ በኢየሱስ ክርስቶስ ዘመን ብኖር እጠይቃለሁ። ለምን እንሰራለን? ለምን እንቆፍራለን? ለምን እናርሳለን? ለምን እናጭዳለን? ለምን ወጣ ገባ ላባችን ይፈሳል? ለምን ዝም ብሎ ምድርን ባርከህልን ዝም የተንቀሳቀስ የዘላለም ሕይወት ሰጠን አንኖርም የሚል የመጀመሪያው እንደገዱ አንዳርጋቸው እዚህ ሀገር እንደመጣ ጥያቄ እንዳብይ አህመድም ጠይቀው ያልነበር። ግን ምን ታደርገዋለህ? ኢየሱስ በነበረበት ሰዓት እኔ አልተፈጠርኩም። የማዝነው እዚያ ጋር ብቻ ነው። በሕይወት በዘመን የሚደብረኝ ነገር ቢኖር በኢየሱስ ዘመን አለመፈጠሬ ነው። ወይ እንደ ቅዱስ ጳውሎስ ሰባኪ ሆን ነበር፣ ወይ ደግሞ እንደ ቅዱስ ጴጥሮስ ተዘግዝቄ ይሰቀል ነበር እና አዝናለሁ። ወይ ደግሞ የመጀመሪያው ያቺ ገነት ብትከፈትልኝ ለኔ ነበር። ምን ታረጉታላችሁ? አልተፈጠርኩም በዚያ ዘመን እና ሃይማኖት ገዳይ ነው።